ይሄን ታውቃላችሁ እዚህ ምድር ላይ ከ100% 75% ራሱንም ሀገሩንም የሚቀየር ዕውቀት እያለው የኮሙኒኬሽን ስኪል ስለሌለው ወይ ደግሞ ተናግሮ ያንን ስኪሉን መሸጥ ስላልቻለ ብቻ ነገር ግን ያንን ስኪሉን ሽጦ ራሱንም መቀየር ያልቻለበት ምክንያት የኮሙኒኬሽን ስኪል ወይ ደግሞ ተናግሮ የማሳመን ችሎታ ስለሌለው ነው። ዛሬ እስኪ ስለዛ እናውራ። ይሄ ስኪል ማንኛውም ነገር ላይ ሊገባ ይችላል። ኢንተርቪው ላይ እንዲሁም ደግሞ ሪሌሽንሺፕ ኢቨን ሴልስ እና ማርኬቲንግ ላይ ብትገቡ ይሄ ስኪል በጣም ኢምፖርታንት እንደሆነ ታውቃላችሁ። ስለዚህ ዛሬ ይሄንን ስኪል ለማሳደግ የሚረዳችሁን 4 ፖይንቶች እነግራችኋለሁ። ከዛ በፊት ይሄን ቻናል ለማሳደግ ላይክ፣ ሰብስክራይብ በማድረግ ቪዲዮውን ጀምረው። አንደኛ ኢምፕሩቭ ዩር ቦዲ ላንጉዌጅ። ምንም ነገር ከማውራት በፊት የአካል እንቅስቃሴ ያወራልክ። ምን ማለት ነው? ምሳሌ አሁን እንደዚህ ቁጭ ብዬ እያወራችሁ የኮሙኒኬሽን ስኪል በጣም ኢምፖርታንት ነው እዚህ ምድር ላይ ብዬ እንደዚህ ሳወራላችሁና የኮሙኒኬሽን ስኪል እዚህ ምድር ላይ በጣም አስፈላጊ ነገር ነው ብዬ ሳወራላችሁ የአካል እንቅስቃሴያችሁ ሲያወራ የተለየ ኢሞሽን ልትፈጥሩ ትችላላችሁ። ሁለተኛ ወርክ ኦን ዩር ስፒኪንግ ስኪል ወይ ደግሞ የመናገር ክህሎታችሁ ላይ መስራት። እንዴት? ስታወሩ በቀስታና በግልጽ ማውራት። ኮሙኒኬሽን ሲባል ብዙ ሰው አንደርስታንድ የሚያደርገው መናገር ብቻ ነው ብሎ ነው የሚያስበው። ነገር ግን 75% የሚሆን የማዳመጥ ችሎታ ነው። ስለዚህ 75% የማዳመጥ ችሎታ ከሆነ 25% ደግሞ ተናግሮ የማሳመን ችሎታ ሊሆን ይችላል ማለት ነው። ሶስተኛ ኢምፕሩቭ ዩር ሊስኒንግ ስኪል ወይ ደግሞ የማዳመጥ ችሎታችሁን ማሳደግ። ታዲያ ይሄንንም ለማሳደግ ቀድማችሁ አንድ ነገር ከመወሰናችሁ በፊት ወይ ደግሞ ከመናገራችሁ በፊት በደንብ ማዳመጥ አለባችሁ። አራተኛ ኮንፊደንስ እንደ ኦቨርካሚንግ ፊር ነው። ፊር ይሄ ነገር ተደጋገመ። ከዚህ በፊት ቪዲዮ ሰርቼላችኋለሁ። እንዲሁም ደግሞ ኮንፊደንሳችን እንዴት እናሳድጋለን የሚል ቪዲዮ ሰርቼላችኋለሁ። እሱን ገብታችሁ ቼክ አድርጉ። ሰማራይዝ ለማድረግ ያክል ኮንፊደንሳችን ቢልድ እንዴት እናደርጋለን ካላችሁ አንደኛ ጥፋትን መቀበል፣ እንዲሁም ደግሞ ለነገ ማሻሻል፣ የተሻለ ነገር ራስን ማዘጋጀት፣ እንዲሁም ደግሞ ከተለያዩ ነገሮችን መማር። የዛሬ ቪዲዮ ይሄን ይመስላል። ሰማራይዝ ብናደርገው አንደኛ ኢምፕሩቭ ዩር ቦዲ ላንጉዌጅ ወይ ደግሞ የአካል እንቅስቃሴያችሁን አሳድጉ። ሁለተኛ ወርክ ኦን ዩር ስፒኪንግ ስኪል ወይ ደግሞ የመናገር ችሎታችሁ ላይ አተኩሩ። ሶስተኛ ኢምፕሩቭ ዩር ሊስኒንግ ስኪል ወይ ደግሞ የማዳመጥ ችሎታችሁ ላይ አተኩሩ። አራተኛ ኮንፊደንስ ኤንድ ኦቨርካሚንግ ፊር ነው። በጥቂቱ እነዚህ ነገሮች ላይ ፎከስ ብታደርጉ ይረዳችኋል ብዬ አስባለሁ። ታዲያ ሃይላይት ነው ያደረኩላችሁ። ከፈለጋችሁ በዲቴል ቪዲዮ ሰራላችኋለሁ። ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።